ኑር ሰላም በተለያዩ ቀለማት ያሸበረቁ ጽጌረዳ አበቦች የውበት ማቆያ ኬሚካል በተመስጦ እየረጨላቸው ነው። ከስራው ባሻገር አእምሮውን የተቆጣጠረው አንድ ሐሳብ ውስጡን ይዘጠዝጠው ይዟል። እህቱ ኢክራም ከሳምንታት በፊት ወደ መካ ከመመለሱ በፊት ከኢክራም ጋር ቁጭ ብሎ ስለ ሐሳቧ በግልጽ አውርቷን ነበር። የሰጠችውን ምላሽ ዋንሽነት ለማመን ይጣጣራል። ከሳምንታት በፊት ኑር ሰላም ድርጅታቸው ደሴ የሚከፍተውን የአበባ መሸጫ ሱቅ ሲያሳድስ ውሎ ወደ ቤቱ ሲመለስ ኢክራም እንደ ልማዷ ጨለማ ውስጥ ከምትወደው ቃሪያ ኦማር ሂሻም ድምጽ ጋር ከትማለች። እየተሰላቸ መብራቱን አብርቶ የገዛላትን ሰጅብ ሶሮሮላት ወደ ክፍሉ ገባ። ልብሱን ከቀያየረ በኋላ መጥቶ ካጠገቧ እየተቀመጠ ኢክሩ የበዛል መሰለሽም አላት በተቆጣ መንፈስ። ቆይኔ ከወደድኩት ምን ችግር አለው? ማዳመጫዋን ከጆሮዋ ላይ አወለቀችው። ጥሩ አይደለማ። እንዴት ነው ጥሩ የማይሆነው? እኔ ሰላም የማገኘው ጨለማ ውስጥ ስቀመጥ ነው። አለቀ። ይሄው ብርሃን ሲሆን ካንተ ጋር እየተጨቃጨቅኩ አይደል? የጸባችን መነሻ ጨለማ መሆኑንም አትዘንጊ። ኢክራም መልስ ሳትሰጠው ጀርባዋን ሰጥታው ተቀመጠች። ኢክሩ አቅፎ ጸጉሯን ይደባብስላት ጀመር። እሺ የጨለማውን እንተውና ቁም ነገር እንድናወራ ፈልጋለሁ። በስተመጨረሻ ማደጌን አመንክ። ማሻአላህ አድገሻል። ግን እኮ በማደግም ውስጥ ለትዳር መድረስም የሚባለው ጋለ። ፈገግ አለ። ኢክሩ ፈትለክ ብላ ከቅፎ ወጣች። ፊቷ ላይ ቁጣ በትልቁ ይንፎለፎላል። አግቢ እንዳትለኝ والله አውፋለልህም ኑር። መጀመሪያ ልጁን ይዋ ማየትም አልፈልግም። አጠገቤ እንዳይደርስ መንገድ ላይ ሁላ ባየው ሰባብረዋለሁ። በንዴት ለፈለፈች። ኑር ሰላም ባወራሯና በወሬዋ ከት ብሎ እየሳቀ ቆይ የታውቅሽው ነው ያው መንገድ ላይ አግኝተሽ ለመሰባበር የምታወሪው አላት። እሰይ አንተና የምታናድደኝ። ሳቋን ለማፈን እየሞከረች እንደማኩረፍ አለች። ኢክሩዬ ግን ምክንያት እኮ አልሰጠሽኝም። የማትፈልጊበትን አሳማኝ ምክንያት ፈልጋለሁ። መማር ፈልጋለሁ። በቃ ፈገግ አለ።